ሰላም ዩቲዩብ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። ዛሬ ደግሞ 200 ብር ይዘን መርካቶ ሄደን እስኪ ምን እንደሚገዛልን አብረን እናያለን። እና አሁን ወደ መርካቶ እየወጣን ነው። ተከታተሉ። ጠዋት 11 ሰዓት ነው። ጠዋት 1 ሰዓት አካባቢ ነው እየወጣን ያለነው። አየሩ ይሄን ይመስላል። እና 200 ብር ነው ይዘን የምንወጣው። እስኪ በ200 ብር ምን እንገዛለን የሚለውን አብረን እናያለን። እኔ የፈለኩት የሆነ ሰልፊ ስቲክ ምናምን ቢሆን አሪፍ ነው እና ካሜራዎች ምናምን አሉ፣ ኦልድ ካሜራዎች ለባክግራውንድ ምናምን የሚሆኑ እና እስኪ አይተን በ200 ብር ምን ያህል እቃ እንደምንገዛ እናያለን። አሁን ታክሲ ልንይዝ እየሄድን ነው። እስኪ ታክሲው ስንገባ ድጋሚ እንቀርጽላችኋለን። ተከታተሉ። እስኪ የጧት ፀሐይ ላሳያችሁ። ፀሐዩ በጣም እስኪ ያት በእናትህ ፀሐይ እና በባለፈው ቪዲዮ ደግሞ አብዛኞቻችሁ ኮሜንት ሰጡኝ ነበር እና ለኮሜንቱ አመሰግናለሁ። እና እስኪ 600 ምናምን ነው ሰብስክራይቡ እና እስኪ እንደምንም 1000 አስገቡኝ። 1000 ንግባ እንደምንም ያው አንድ ድረና ሀምሳ ማለት ድር ታክሲ ወለይ እየሄድን ነው። ካሜራው ግን ጭራሽ መሀል ዛሬ ገምጁ ኤዲ አይስክሪም ታክሲ ምንም ሰልፍ የለም። ታክሲ መርካቶ የለም። ጨርታ ራት ላለ ሰባተኛ እና መርካቶ ሰባተኛ እና ሶስት ተራ ብቻ ነው ሶስት እየገባ ነው እና እዚህ ጋር ቀጥታ ይወርደናል። እንደምታዩት የያዝነው 200 ብር ነው። በ200 ብር ምን እንገዛለን የሚለውን ነው ምን እና ብዙ ደህና ዕቃ የምናገኝ ይመስለኛል። ታክሲ ውስጥ በጣም ብዙ ሰው እያየኝ ነው። ካሜራው ብላት ድማተ ታክሲው አልሞላላ። ታክሲው አልሞላ ብሎ እየጠበቅን ነው። አስቆርጣለች
ጋይሶች ደርሰናል። ምንድን ይሄን እናውልቀውና ስንደርስ እንዲህ በስልክ እንቅረጽ እኮ። ጋይሶች ደርሰናል። እስኪ አሁን መቅረጽ አይቻልም ምናምን ስለተባለ መጀመሪያ ውስጡን አብረን እንይ። ሁሉም አልመጡማ ጠዋት ስለሆነ ምንድን ናቸው? ስንት ነው? ረብሸት ባባ ስንት ነች? አምስቶ አይቀንስም? የሆነ አብሲ አይኗሽ ነው የሚባለው። ሰላም ሰላም ሰላም፣ እንዴት ነው? የት ነው? እንካስ ያዘ ቅረጽ። ኧረ ውድ ናቸው እነዚህ፣ እነዚህ ውድ ናቸው። ራሱ ስንመለስ እንጠይቃለን። ስንመለስ እንጠይቃለን። አንድ ቀጥ ብለን ወጥ እንውጠውና ከዛ መቅረጽ አይቻልም ራሱ ከተባለ ገብተዋል።
ያለ ብር አስመጣኝ እዛ ጋር ምን ነው ያዙ ገፊና ናና አቀንስ በእነዚህ ቀንስ ሁሉም ነገር ይሰራል። ዙር ዙር ይባል ሶስት ካምሳ ሶስት መቶ ብር የጠዋት ገበያ ነው። ታምራለች። እንደምታዩት ጋይስ በ200 ብር የገዛናት ካሜራ ነው። እስኪ ቤት ሄደን ደግሞ በደንብ አሳያቸዋለሁ። አሁን ትንሽ ዞር ዞር ብለን በቃ እንውጣለን ጋይሶች። ካሜራ ገዛው ግን በጣም ተበልተናል። የምር በጣም እስካምን የተደረገው ነው። ካሜራው ይመስላል ውስጡ ምንም የለውም፣ ምንም የለውም ውስጡ እንደምታዩት ነው። ግን ያምራል። እኔ ለባክግራውንድ ስለሆነ የፈለኩት ጸዴ ካሜራ ነች። እስኪ ቤት ሄደን ደግሞ ሰርች እናደርጋለን ስለሷ አብረን ያለና አንተ ብቻ እንዲህ እንዳስደነገጠኝ Let it give something good now. I'm in love with the shape of you. ለምትወራጡትን ያው ቁርስ ልንበላ ነው። ሱቴን መሰለ የቴምንት ውስጥ ገብታችሁ ለምትወርስ ተውጡ ደስ አይልም። በልተን ሂዳ ጋይሶች አሁን ቁርስ ልንበላ ነው። ብስኩትና እዚህ ጋር ተው፣ እዚህ ጋር ነው እንዲያበላ ወደፊት
ይኖርሽ? እሺ ሳምቡሳ ማለት ያውስ አሁን በልተላት ታች ከተክላይ ምን ተሻለ ነው ሳምቡሳው ይለያል። አንደኛው ወዲህ እኛ ሰው የሚሸገው ነው ሰው አለ እዛ መስጊድ ነው ከምሳጣ ወዲህ ለዚህ አይነት ራሱ ታች ራሱ ነበር። አሁን አታረሳሳ ከፈልና ለምን ከፈልና እንሂድ ይሄን አስጀና እንሂድ አይሞላ ሴትዮዋስ ለልጅ ተወጣ እና ጋይስ በዚህ አጋጣሚ ተራመታችሁ ስንብር ብስኩቱ ብቻ ስንት? እና ስንት ብር ነው? 160 ተዘረፍ አዳር ይሰጣሉ። እናመሰግናለን። ስልክህን ይዘዋል? አዎ ይዘዋል። አረና ብዛ ጋር እና ጋይዞች በዚህ አጋጣሚ ጭርተራ መታችሁ እቃ መግዛት የምትፈልጉ የሚኖሩት እሑድ ብቻ ነው እና እሑድ ከጠዋቱ 12 ሰዓት ምናምን እስከ 6 ሰዓት ምናምን ቢኖሩ ነው። በሌላ ቀን አይኖሩም እና ከሰዓትም የሚኖሩ አይመስለኝም። እቃ ምናምንም ይመረጣል ቢኖሩም እና ብዙ እቃ አታገኙ። መምጣት ፈልጉ በቃ ጠዋት እሑድ ጠዋት ነው በሰፊ የሚኖሩት እና እየመጣችሁ መግዛት ትችላላችሁ። እስኪ አሁን እና አሁን ወደ ሰፈር እየተመለስን ነው። ሰፈር ሄደን ደግሞ ካሜራዋን በደንብ አሳያችኋለሁ። ስለሷ ሰርች ምናምን አደርጋለሁ እና ኢንሻአላህ እስኪ በሚቀጥለው ደግሞ ባትሪ ምናምን ስለሌለው ለሱ የሚያስፈልገውን ባትሪ ምናምን አብረን እንገዛለን ብዬ አስባለሁ። እስኪ አሁን ወደ ሰፈር እንሂድና እዛ በደንብ አሳያችኋለሁ። ካሜራው የት ነው ባቡ? ሰላም አለይኩም። ጠገለይ ነው ቤት እንዳለ ቤት ላለባት ካሜራውን ተበላናል። አሪፍ ነው። 200 ብር ዋናው እንትኑ ምን ባትሪውን አንከተ
ባትሪ ነው ይሄ የሚጠቀለለው ነገር። እዚህ ጭርተራ እንመጣለን ቀጥታ ሳምንት ፓርት 2 እንልና ከዛ ባትሪውና ያ 75 በ3 ቀን ብለው አሪፍ ታያል። አንድ ሰዓት ምናምን ወጥተን ጋይሶች አሁን 3 ሰዓት ምናምን ነው 3 ሰዓት ሰፈር ደረስን። አሁን ቢገብቺ ስለ ካሜራው አንዳንድ ነገር አሳያችኋለሁ። መጀመሪያ ሪሰርች ልስራስ የካሜራው ሞዴሏ ምናምን ከዛ አብረን እናያታለን። ሰብስክራይብ ማድረግ እንዳይረሳ ተከታተሉ። ወላካ ሳምባ በጣላት ናግባ አብዚ ናግባ ሳምባ በጣላት እና ካሜራው ላሳያችሁ። ካሜራው ይሄን ይመስላል። እዚህ ጋር ላይት አለው። ላይቱ እንዲህ ነው የሚበራው። ኒውቶ አይበራም፣ ባትሪ የለውም። እና ባትሪው ይሄ ነው፣ ባትሪ ማስገቢያ ማለት ነው። እና ቀጣይ እስኪ ያሰብኩት ቀጣይ ሂጂ ባትሪውን እና እንትኑን እገዛለታለሁ ብዬ አስቤያለሁ። እንትኑን ደግሞ ላሳያችሁ። ውስጡ እንደምታዩት ባዶ ነው፣ ምንም ነገር የለውም ሲመስለኝ። ይሄ የድሮ የካሜራ እንትን አለ የሚጠቀለለው እንዲህ በፀሐይ የሚታየው እሱ ነው እዚህ ጋር የሚገባው። ከዛ እየተጠቀለለ በዚህ ጋር ነው የሚቀርጸው። እና ቀጣይ በሰፊው እሱን ፍለጋ እንሄዳለን። እና ለአሁን ይሄ ይመስላል። እና የካሜራው ስም ደግሞ ካልተሳሳትክ ሪኮ AF5 ይባላል። እና ካሜራዋ በጣም ጸዴ ነች፣ ዙም ምናምን አላት። እና ካሜራዋ ይሄን ትመስላለች። እና እኔ ልጠቀም ያሰብኩት እንደ ቪዲዮ ባክግራውንድ ነው። ለምሳሌ እንዲህ ምናምን እያደረኩ መጠቀም የፈለኩት ቪዲዮ ሰራ ከኋላ እንደ ጌጥ ማለት ነው። እና በደንብ ካያችሁ ከዚህም በላይ ታገኛላችሁ። እኔ 200 ብር ስለቸኮልኩ ነው እንጂ ከዛ በኋላ ያየናችሁ ብዙ የሚገራሩም ካሜራዎች ነበሩ ዋጋቸው የሚቀንሱ። እኔ ስለቸኮልኩ ነው። በሰፊው በቃ ደህና ካሜራ ማግኘት ትችላላችሁ። እና እንደምን 1000 እንግባ። ሰብስክራይብ አድርጉ። የዛሬ ቪዲዮአችን የሚመስል ነበር። ቀጣይ በሌላ ቪዲዮ እስክንገናኝ ይመቻችሁ።